የሚንቦገቦግ የጂሃድ መንፈስ፣ የታመቀ የጀግንነት አውሎ ንፋስ፣ የቀሳሞች ድምቀት፣ የሙጃሂዶች ተምሳሌት ይሉታል። ተመልከቱት ብቻውን የወራሪዋን ጦር ሲያርበደብድ፣ በፍርሃትና በድንጋጤ ከደረጃው እየተንከባለሉ ቁስላቸውን ታቅፈው ሲሮጡ እዩ። በእጅ ቦምብና በጠመንጃ ከመሬቱ ሲያጋድማቸው ጉድ ያስብላል። ጅምላ ጉዳት ህብር መንከባለልን ከወራሪዋ ወታደሮች ላይ ሲፈጥር አጀብ ያሰኛል። ይህ የወራሪዋ ቻናል 12 ሚዲያ ትናንት የለቀቀው ተንቀሳቃሽ ምስል ነው። የዛሬ ዓመት በጋዛ ከተማ አንድ ቤት ውስጥ የተደረገ ትንቅንቅ ነው ሲል ዘግቦታል። እርሱ በኻን ዩኑስ በስተምራቅ በምትገኘው የአበሳን የአልጀዲዳ ከተማ ተወላጁ ናኢም ዩሱፍ ይሰኛል። ቁርአንን በቃሉ የሐፈዘ አደበኛ ነውም ይሉታል። ከጠላት ብዙዎቹን ገድሎ እርሱም አላህን ተገናኝቷል። ረህመቱላሂ ዐለይህ። ይህ ተፈኩ